6 ዓመታት በስኬት የኦሮሞ ብሔረሰብ አስተዳደር የለውጥና የእድገት ጉዞ። ባለፉት 6 ዓመታት በብሔረሰብ አስተዳደራችን የታየው ሁለንተናዊ ለውጥ የነገ ተስፋችንን ብሩህ አድርጎታል። በፖለቲካ፣ በኢኮኖሚና በማህበራዊ ዘርፎች የተመዘገቡ ስኬቶች የህዝባችንን ተጠቃሚነት በተግባር አረጋግጠዋል። የኢኮኖሚ አብዮትና የግብርና ትራንስፎርሜሽን፣ የስንዴ ልማት፣ በኩታ ገጠም ክላስተርና በመስኖ የታገዘው የስንዴ ልማት የዞናችንን የምግብ ዋስትና በማረጋገጥ ረገድ አዲስ ምዕራፍን ከፍቷል። የመስኖ ልማት ማስፋፊያ፣ በሁሉም የወረዳ መዋቅሮቻችን የመስኖ ካናል ግንባታ ስራዎች በስፋት በመከናወናቸው አርሶ አደሩ በዓመት 2 እና 3 ጊዜ በማምረት ተጠቃሚ እንዲሆን ተደርጓል። የፍራፍሬ ሀብት፣ የፓፓያ፣ ሐብሐብ፣ ማንጎና አቮካዶ ልማት የአርሶ አደሩን የገቢ ምንጭ በማሳደግ የገበያ ተወዳዳሪነታችንን ጨምሯል። መስኖ ለተከታታይ ምርታማነት፣ የተፈጥሮ ጸጋዎቻችንን በመጠቀም በመስኖ ልማት በዓመት 2 እና 3 ጊዜ በማምረት የኢኮኖሚ አቅማችንን እያሳደግን እንገኛለን። የተከታታይ ስራ ውጤት፣ የላቀ ምርታማነት፣ የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን፣ ዘመናዊ ከተማና ሰው ተኮር ልማት፣ የኮሪደር ልማት፣ የከተሞቻችንን ገጽታ የቀየሩ ለንግድና ለኑሮ ምቹ የሆኑ የመሰረተ ልማት ግንባታዎችም ተከናውነዋል። ሰው ተኮር ስራዎች፣ ግንባታችን በህንፃ ብቻ አልተገደበም። ለአቅመ ደካማ ወገኖች የተገነቡና የታደሱ መኖሪያ ቤቶች የሰው ተኮር ስራዎቻችን ዋነኛ መገለጫ ናቸው። የመኖሪያ ቤት ባለቤትነት፣ በርካታ የከተማ ነዋሪዎች ላነሱት የመኖሪያ ቤት መስሪያ ጥያቄ ምላሽ በመስጠት የቦታ አደላም ተካሂዷል። የሥራ ዕድል ፈጠራና ቱሪዝም፣ የሥራ ዕድል ለወጣቶችና ለሴቶች የሥራ ዕድል በመፍጠር ረገድ ውጤታማ ስራዎች ተከናውነዋል። በተለይም በማኑፋክቸሪንግ፣ በአገልግሎት ዘርፎች ሰፊ የሥራ ዕድልም ተመቻችቷል። የቱሪዝም መስህቦች፣ የብሔረሰብ አስተዳደሩ የቱሪዝም ሀብቶችን በመለየት በማደስና በስፋት በማስተዋወቅ የዞኑን ገጽታ የመገንባት ሥራ በትኩረት ተሰርቷል። በማህበራዊ ዘርፍና የጤና ተደራሽነት፣ የጤና መድህን CPHI ማህበረሰብ አቀፍ የጤና መድህን አባልነት ቁጥር በማደጉ ዜጎች ያለ ኢኮኖሚ ስጋት ጥራት ያለው የሕክምና አገልግሎት ማግኘት ችለዋል። መልሶ ግንባታ፣ የተጎዱ የጤና ተቋማት ታድሰውና ደረጃቸው አድጎ ወደ ሙሉ አገልግሎትም ተመልሰዋል። ጤናማ ትውልድ፣ የሰቆጣ ቃል ኪዳን የተመጣጠነ ምግብ ፕሮግራሞች የእናቶችና ሕፃናትን ጤና በመጠበቅ ረገድ አመርቂ ውጤትም አስመዝግበዋል። የትምህርት ጥራትና የማንነት ግንባታ፣ ትውልድ ይገንባ ጄኔሬሽን ቢልድስ በህዝባዊ ንቅናቄ አዳዲስ ትምህርት ቤቶች ተገንብተው ለተማሪዎች ምቹ የመማሪያ አካባቢ ተፈጥሯል። ውጤታማነቱ በሀገር አቀፍ ፈተናዎች የተመዘገበው የተማሪዎች የማለፍ ምጣኔ እድገት የድጋፍ ስራዎቻችን ፍሬ ነው። ቋንቋና ባህል፣ የአፋን ኦሮሞ በትምህርትና በሥራ ቋንቋነት ማደጉ የማንነታችን መገለጫና ኩራታችንም ሆኗል። ሰላምና ዲጂታል መስተጋብር፣ አንጻራዊ ሰላም ከአጎራባች ዞኖች ጋር ያለውን ወንድማማችነት በማጠናከር ተስፋ ሰጪ ሰላም ሰፍኗል። ዲጂታል ተደራሽነት፣ የመንግስት መረጃዎችን በዲጂታል አማራጭ ለህዝብ ተደራሽ በማድረግ ግልጽነትና ተጠያቂነት ያለው አሰራር እንዲሰፍንም ተደርጓል።